የዮሐንስ ራእይ ምዕራፍ 3 ቁጥር 7 በፊላዴልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። የስብከተ ርዕስ እግዚአብሔር ይከፍታል ይላል። እስኪ ጉባኤ ከኔ ጋር በታላቅ ድምፅ እግዚአብሔር ይከፍታል ይበል። ሰይጣን ይስማ፣ ሟርተኞች ይስሙ፣ የጨለማ ኃይል ይስማ፣ ኃይላት ይስሙ፣ ስልጣናት ይስሙ፣ ጨካኞች ይስሙ፣ ሉሲፈር ይስማ። እግዚአብሔር ምን ይላል? ይከፍታል። ሃሌሉያ! እግዚአብሔር ይከፍታል። ሻዳቦስ ካፓኒያ ጠላት እያየ እግዚአብሔር ይከፍታል። እንዳትወጡም እንዳትገቡም ማዕቀብ የተጣለባችሁ ሰዎች በእግዚአብሔር ቃል ለእናንተ መልእክት አለኝ። እግዚአብሔር ይከፍታል። የዳዊት አምላክ ይከፍታል። የኤልያስ አምላክ ይከፍታል። የአብርሃም አምላክ ይከፍታል። የኔና ያንተ አምላክ ይከፍታል። ቀይ ባህር ላይ መንገድ ይከፍታል። ዮርዳኖስ ውስጥ መንገድ ይከፍታል። ጨለማ ውስጥ በር ይከፍታል። የሚከለክለውን ምልክት ነቃቅሎ ይከፍታል። መልእክት አለኝ። እግዚአብሔር ይከፍታል። እሱ የከፈተውን ማንም አይዘጋም። እንደገና ደግሞ እግዚአብሔር መዝጋትም ይችላል። እሱ የዘጋውን ማንም አይከፍትም። የሚከፍት የሚዘጋ የሌለ አሜን አሜን። የሚከፍት የሚዘጋ የሌለ የሚዘጋም የሚከፍት የሌለ እሱ የከፈተውን ማንም አይዘጋም። እሱ የዘጋውንስ ማንም አይከፍትም። የቁልፉ ስም የዳዊት መክፈቻ ይባላል። ይሄ ቁልፍ ያለው በኢየሱስ እጅ ላይ ብቻ ነው። እስኪ አንድ ሰው ጮኸ አሜን ይበል። ሃሌሉያ! እግዚአብሔር ምን ይላል? እግዚአብሔር ምን ይላል? እግዚአብሔር ይከፍታል። እግዚአብሔር ይከፍታል የሚለውን ቃል እንግሊዘኛው በሁለት ይተረጉምና God will make a way ወይም God will open the way። እግዚአብሔር መንገድ ያዘጋጃል። እግዚአብሔር መንገድ ይሰራል። አሜን አሜን። እኔ እንደ ነብይ አውጃለሁ፣ ብታምኑም ባታምኑም በዚህ ወር መንገድ ይሰራል። እንድትሻገር በፈራችሁት ጉዳይ ላይ አስደናቂ የሆነ አነጋጋሪ የሆነ ብዙዎችን የሚያስደንቅ ዋው የሚያስብል ታምራዊ መንገድ ይሰራል። አዲስ መንገድ ይሰራል። መንገዱን የሚሰራው ሰው አይደለም። መንገዱ የሚሰራው በዘመድ አይደለም፣ በቤተሰብ አይደለም። ይህ መንገድ የሚሰራው በራሱ በኢየሱስ ነው። እግዚአብሔር እንደዚህ ብሎኛል፣ በዚህ ወር መንገድ የሚሰራላቸው ሰዎች አሉ አለኝ። እግዚአብሔር የሰራውን መንገድ ማንም አይዘጋም። እግዚአብሔር የከፈተውን በር ማንም አይዘጋም። አሜን ብላችሁ ውሰዱ። አሜን ናችሁ ወይ? እግዚአብሔር መንገድን ምን ያደርጋል? ይሰራል። እስኪ ንገረው አጠገብ ያለውን ሰው እግዚአብሔር ለሁለት ሰው ንገረው፣ እግዚአብሔር መንገድ ይሰራል። God will make a way። እግዚአብሔር መንገድን ምን ያደርጋል? ያዘጋጃል፣ ይሰራል፣ ይፈጥራል። አሜን አሜን። መንገድ የለም አትበል። እኔ ብሬክ ኒውስ አለኝ። መንገድ የለም አትበል። መንገድ የለም አትበል። ያንተ መንገድ ያለው በእግዚአብሔር እጅ ላይ ነው። ያንተ መንገድ ያለው በአለቃ እጅ አይደለም። ያንተ መንገድ ያለው በሰዎች እጅ ላይ አይደለም። መንገድን የያዘ ሰው ማንም የለም። እግዚአብሔር እንደዚህ ይለኛል፣ መንገዳችሁን የምሰራው እኔ ነኝ። በሮችን የሚከፍተው እኔ ነኝ። God will open the way። እግዚአብሔር መንገዶችን ምን ያደርጋል? አሁን ሰይጣን እንደዚህ ቆሟል አይደለ? እግዚአብሔር ግን እንደዚህ ይለኛል። እግዚአብሔር እንደዚህ ይለኛል፣ እኔ ከፍታለሁ። እንደዚህ የቆሙ እርኩሳን መናፍስቶች ይስሙ። አታልፍም የሚሉ ጠማማ ሰዎች ይስሙ።
ሰይጣንም ይስማ። የገባህበትን እየገቡ የሚያሳድዱት ይስሙ። አሳዳጆች ይስሙ። ገዳዮችም ይስሙ። ስም አጥፊዎች ይስሙ። የክርስቶስን አዳኝነት እንዳትመሰክር የሚፈልጉም ይስሙ። እግዚአብሔር እኔ መንገድህን ከፍታለሁ፣ እኔ መንገድ ከፍታለሁ አለ። መንገዱን የሚከፍተው እኔ ነኝ ይላል እግዚአብሔር። መንገድህን የሚከፍተው እኔ ነኝ ይላል እግዚአብሔር። አጠገብ ያለውን ሰው መንገድህን የሚከፍተው እግዚአብሔር ነው፣ መንገድን የሚከፍት እግዚአብሔር ነው በለው እስኪ። በደም ስሙኝ። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 ጀምሮ ያለው ክፍል በግልጽ የሚያስቀምጠውን ሐሳብ እኔም በግልጽ አስቀምጣለሁ። የመልእክቱ ዋና ቁልፍ ሐሳብ እግዚአብሔር የሰጠውን መንገድና እድል ማንም አይዘጋም ይላል። እግዚአብሔር የሰጠውን መንገድና እድል ማንም አይዘጋም። እድላችሁን ማንም መውሰድ አይችልም። እግዚአብሔር ይከፍታል ማለት እድል ይሰጣል ማለት ነው። የእግዚአብሔር በር እድል ነው። ባይዘው እድል ይሰጣል፣ ቻንስ ይሰጣል። እና ለምን ተሰጠ ሊል የሚችል የለም። እግዚአብሔር እድል ይሰጣል። እግዚአብሔር የከፈተውን በር፣ እግዚአብሔር የሰጠውን እድል፣ እግዚአብሔር ያለበሰህን ጸጋ፣ ከእግዚአብሔር የተቀበልከውን ጸጋ ማንም ሊዘጋ አይችልም። ከላይ የሆነ ነገር ከታች በተነሱ ሰዎች አማካኝነት ሊዘጋ አይችልም። ከላይ የመጣ ነገር፣ ከላይ የሚመጣ ነገር ሁሉ ጊዜ ኃይል አለው። መጽሐፍ ቅዱስ ከላይ የመጣ ከሁሉ በላይ ነው ይላል። ይሄ ቃል የመጣው ከሄድ ኦፊስ ከዚህ አካባቢ አይደለም። ይሄ ቃል የመጣው ከላይ ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ ለፊላዴልፊያ ቤተ ክርስቲያን በቀጥታ የተናገረው የናዝረቱ ኢየሱስ ነው። ልብሽን አይቻለሁ፣ ትጋትሽን አይቻለሁ፣ ትህትናሽን አይቻለሁ፣ ለምስክርነት ያለሽን ቁርጠኝነትሽን አይቻለሁ፣ ቅድስናሽን አይቻለሁ፣ ታታርነትሽን አይቻለሁ። ስለዚህ ሌላ በር እከፍታለሁ። እኔ የሚከፍተውን በር በፊትሽ ማንም አይዘጋም አለ እግዚአብሔር። ዘንድሮም አንድ ነገር ይሆናል። አዳን ሰው አይገባውም። አሁን ያላችሁ የሚያስፈራራ ሁሉ ቁልፉን የያዘ ይመስላል አይደለ? በዘመናዊ ቋንቋ ቃሉ ትንሽ ደከም ያለ ነው፣ ግን ወፍ ቁልፍ የለውም። ዝም ብሎ ነው እንደሚዘጋ ሰው እኔ ካልፈቀድኩ፣ እኔ እንዲህ ካላልኩ እያለ ቁጭ ብሎ የሚያስፈራራ በእኔ ይሁንብህ፣ በእኔ ይሁንባችሁ። ምንም እጁ ላይ የለም። ቁልፉን የያዘ እጅ ያው የዳዊት መክፈቻ ላይ ነው ያለው። መዝጋትም መክፈትም የሚችል ሰው የለም። እንኳን ያንተን የራሱን መክፈት አይችልም። እንኳን ያንቺን የራሱን መዝጋት አይችልም። መዝጋትም መክፈትም የሚችል አንድ ጌታ አለ። አሜን አሜን። የሚዘጋ የሚከፍት የሌለ፣ የሚከፍት የሚዘጋም የሌለ በዮሐንስ ራእይ ምዕራፍ 3 ቁጥር 7 ላይ የተጻፈው የዳዊት መክፈቻ የያዘው የናዝረቱ ኢየሱስ ነው። ሁለተኛ ኢየሱስ የለም። ሁለተኛ ዳዊት መክፈቻ የለም። ሁለተኛ አለቃ የለም። ሁለተኛ አምላክ የለም። እሱ አንድ ነው። ቁልፉን የያዘው ስንት ነው? አትፍራ በለው። አጠገብ አትፍራ፣ አትፍራ በለው። አጠገብ ያለው ሰው አትፍራ፣ ዘና ብለ ተሰማራ፣ ዘና ብለ ውጣ ግባ። ያንተን በር የሚከፍተው የዳዊት መክፈቻ ነው። እሱ ያለው ደግሞ በኢየሱስ እጅ ላይ ነው።